ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች አይደሉም ላንተ ገነት የሚያስገባው። ኦኬ ሃይማኖት ውስጥ ሆኜ ያልመሰሉኝ ነገሮች ሲፈጠሩ መጠየቅ አለብኝ። ገባሽ አይደል? ዝም ብሎ እምነት የውሸት ዝም ብሎ እየሰከሱ ማመን አይጠቅምም ለማንም። ለኔ እሱ ላይ ትክክል ምናምን ስላልመሰለኝ አምኜበት ስመጣ ግን እምነቴ ጽናት እንዲኖረው ስለፈለኩ ነው፣ ለሌሎች መመስከር ስለፈለኩ ነው። ስለዚህ ያልተመለሱልኝን ጥያቄዎች ጠይቄ የተመለሰልኝ ቀን በስነ ስርዓት አምናለሁ። ከዛ ውጪ ግን በጭፍን ዝም ብሎ መከተል ለኔ ትክክል ስላልመሰለኝ ይሄ በኔ አሳሰብ ብቻ ነው። ሲቀጥል ሁለተኛው ደግሞ ያገኘሁበት መረጃ ስተት የሆነበት ምክንያት ቀጥታ ቁርአኑን የማገኝበት አክሰስ የለም። ታውቃላችሁ እናንተም እናንተ ምናልባት ላይክ መጽሐፍ ቅዱስ የምታገኙበት አክሰስ ምናምን ነገር የለም። ለምን አታገኙ? ነገር ገዝታ አታመጣውም ወይ? ለምን አታገኙ? ለምሳሌ ሙስሊም ጓደኞቼ ነው ሙስሊም እንዳልሆንኩ እያወቁ ላይክ ቁርአን ምናምን ነገር መጽሐፍ እንዲሰጡ የሚጠይቃቸው ምንም የሚሰማቸው ነገር ይመስላል። እኔ እሱን አሰብኩና ተውኩት። ምንም አይሰማቸውም። እንደዛ ማድረግ እኮ አይጠበቅብህም። ፕሌይ ስቶር ትገባለህ፣ ዳውንሎድ ታደርጋለህ። ቅዱስ ቁርአን በአማርኛ ብለህ እኔ ባለፈው ያወረድኩት ራሱ ማውረድ ነው። ፒዲኤፍ አለው ችግር ከፕሌይ ስቶር ዳውንሎድ ማድረግ ትችላለህ። ልክ እንደ መጽሐፍ ቅዱስ ማለት ነው። አውርደው አንብብ። በቃ ማንበብ ጥሩ ነው። ማንበብ ብሎ ሰው ያደርጋል ይባላልና ወንድሜ አሁን ችግሩ መሰለ አሁን በቃ እንተውና የሷ በ9 ዓመቷ መዳራዋ እምነቱ ትክክልና ውሸት አያደርገውም። ገብቷል? ስለዚህ እንደዚህ አይነት ጥያቄዎች ባይነሱ እመርጣለሁ። ምክንያቱም የሚነፉ ጥያቄዎች አይደሉም። ለመሰለ በጥላቻ የተነሱ ጥያቄዎች ናቸው። አንዳንድ ሰዎች በጥላቻና በክፋት ያነሷቸው ጥያቄዎች እንጂ ነፃ መሆን አለብን። ወጣቶች ነን እኛ፣ አይገባንም። ኤግዛክትሊ ለዛ ብዬ ነው ያልመሰለኝ ነገር ስላለ ነው እንደዛ ሲባል። ምናልባት ይሄኔ ላይክ ትክክል ያልሆነ መረጃ ሊሆን ይችላል። ከሆነም እኔ ማለት ነው ሰው በፈለገው ማመን ሊሆን ይችላል ብዬ ነው የማስበው። እኔ አንድ ሰው ጣዖት ስላመለከ ለኔ ምናምን ስተት አይደለም። በቃ በራሱ እምነት ትክክል ነው። ምናልባት ለኔ ግን ትክክል ካልሆነ እሱን ትክክል አይደለም ምናምን ብዬ ልጋፋው ምናምን ነገር አልፈልግም። ትክክልም ነው ብዬ ያን ነገር አላስብም። ግን አሁን ያለው ነገር በእኔ ላይክ እምነት ላይ እዚህ ጋር የምጠይቃቸውን ጥያቄዎች የሚመልስልኝ ሰው የለም። ገባህ አይደለ? የሆነ የምጠይቃቸውን ጥያቄዎች አንተ ልጠይቅህ የሚመልሱ ሰዎች አሉ። ግድ የለም ግን ልጠይቅህ። እሺ ፕሮቴስታንት ነው ወይስ ኦርቶዶክስ? ኦርቶዶክስ ነው። ኦኬ የስላሴ እንዴት ትገልጸዋለህ? ስላሴ ገብቷል? እኔ ማለት ነው እንዴት ተረዳሁት መሰለ፣ መጽሐፍ ቅዱስን ካነበብኩት በኋላ መጽሐፍ ቅዱስ ልክ እንደ ኮድ የሚፈታ ነገር አለው እንጂ ቀጥታ አንበበ የምተረጎመው ነገር አይደለም። ቀጥታ አይደለም አብዛኞቹ ነገሮች በእኔ አስተሳሰብ ነው ወንድሜ። አትሳቅ ብሮይ ሰው ይቅርታሽ ነው የሆነ አንዳንድ ጭንቅላት ምናምን ነገር ያለን በየራሳችን ጭንቅላት እንድናስብ ነው። የጅምላ አስተሳሰብ የሚጠቅም መስሎ ስለማይሰማኝ ነው። ግን ትክክል ሐሳብ ከሆነ ሰው ተያይቶበት ወደ አንድ ሐሳብ ቢመጣ ደግሞ እሱ የተሻለ ነው። ገባህ አይደል? ስለዚህ በእኔ አስተሳሰብ የሚፈታበት ፍቺ ያለው ሶስቱ ስላሴዎች ሆሊ ላይክ እዚህ ጋር ምናምን ነገር ይሆን ሰው አለ፣ መንፈስ አለ፣ ስጋ አለ። ይሄን ነው የሚያመላክተው ብዬ ነው የማስበው ነው ራስ ላይ ሁሉም እያንዳንዱ ሰው ላይ። እሺ አንተ ገብቷል? እየተከተልከው ነው? እሺ ገብቷል? በገባይ ልክ ገብቶኛል፣ ግን አንዳንድ ያልተመለሱ። እሺ እንደገባ አስረዳኝ። እሺ እንደገባ አስረዳኝ። ስለዚህ ግድ የለም አንተ እንደገባ አስረዳኝ። እኔ እሺ ከይ ልጀምር? ከስላሴ ጀምራ። እሺ ከስላሴ ጀምር። እሺ ከስላሴ ልጀምርና ከስላሴ እንትን ስንል ስላሴዎች 3 ናቸው፣ አብ፣ ወልድ፣ መንፈስ ቅዱስ። የሰው ልጅ ደግሞ ነፍስ አለው፣ ስጋ አለው፣ መንፈስ አለው። ሰውን ተው፣ ስለ ስላሴ ስለ አምላክ አውራ። ጊዜ ስለ አምላክ አውራ። ሰውን ተው። ስለሱ እኮ ነው እያወራ ያለሁት እኮ። ወደ ሰው መጣ እኮ። አብ ማን ነው እኮ? ኮዲንግ ነው እያልኩ ነው እኔ እኮ። ኧረ ኮዲንጉን ተው፣ ግድ የለም። ቁልፉ የኮዱ ፓስወርዱ አንተ ጋር ካለ ችግር የለውም። እኮ ወደ ሰው አታምጣው፣ ወደ እኔ አታምጣው። ስለ አምላክ ነው የምታወራው። እሺ እኔ እየጠየቁ አስረዳኝ። እሺ እኔ ልጠይቅህ። እሺ ስለ ስላሴና አንተ መልስልኝ። ጠይቀኝ በገባ። እሺ አብ ማን ነው? አብ ላይክ ነፍስ ነው። የኔ ነፍሴ አብ ነው የፈጠሩኝ። ይሆናል እዚህ ጋር እኮ ማንክደው እኮ ነገር ሶርስ አለና የፈጠረን ነገር አለ። ግን ኧረ ና መሮጥ የለብህ። አብ ማን ነው? አብ ማን ነው? አብ ቃል ነው። የማን ቃል?
የፈጣሪ ቃል ነው። የፈጣሪ ቃል ደግሞ ሰውም ውስጥ አለ። ቃል ነው ስትል ነፍሳችሁ ማደሪያ ነች ይላል አይደል? ዲዚ ወር በእናትህ ወደ ሌላ አትሂድ። ኧረ ወደ ሌላ አትሂድ። ስለ ቃል እያወራን እኮ ነው እንድንግባባ። ሌላ ነገር እንዳታወራ። ቃል የሚባል ነገር ከየሆነ አካል የሚወጣ ነገር ነው አይደለ? ነው አይደለ? እንደዛ ነው። እሺ እግዚአብሔር ቃል ነው። አካል የሚወጣ ነው ቃል። እሺ አዎ እግዚአብሔር ቃል ነው። እሺ ከየት ይወጣ? ከማን ይወጣ ነበረ? እግዚአብሔር ከማይታየው ሶርስ ነው እኮ። ከማን? ምንድነው የማይታየው ሶርስ? ከማይታየው ሶርስ በእኛ ውስጥ የሚወጣው ቃል ነው። ካንተ የሚወጣ ቃልም አለ። አዎ ካንተ የሚወጣ ቃል አለ። እግዚአብሔር ቃል ነበር አይደል? ቃል ነበር እግዚአብሔር መጀመሪያ ላይ ሶርሱ ላይ አዎ በመጀመሪያ ቃል ነበረ። ቆይ በመጀመሪያ ቃል ነበረ። እሺ ቃል ማለት ደግሞ ከየሆነ አካል የሚወጣ ነገር ማለት ነው አይደለ? እሺ እግዚአብሔር ከማን ይወጣ ነበር? ለኔን ጥያቄ እኮ የሆነብኝ እሱ እኮ ነው ወንድም። እኔ አሁን ያልተመለሰልኝ ኖ አትሳቅ። የብሬን ነው የምልህ። ይኸውልህ እኔ እኮ ነው የጠየቅኩ እኮ ምናምን ገብቶሃል? እዛ ጋር ኖ ላይክ ይመች ኧረ ይመች እንዴ። በመሰረቱ ለኛም ጥያቄ የሆነብን እሱ ነው። ለኛም አላልኩም ለኔ ለኛ ሊቀ ጳጳሳቶቹም አከብራለሁ። ተው ወንድሜ። እኔ አሁን እሱስ መግባትም አልፈልግም። ስለሱ ላይ አይመለከተኝም። እኔ አሁን እዚህ ጋር ላይ የቆየው ነገር ያለውት ነገር ያለ ሶርስ አትፈጠርም አይደለ? ያለ ሶርስ አትፈጠርም። ስለዚህ የሆነ ሶርስ አለ። እሱን ግን ሶርስ አንተ ስለዚህ ያለ ሶርስ አትፈጠርም ማለት እግዚአብሔር ተፈጥሯል እያልክ ነው? ኖ ቆይ አይደለም። እኔ ያለ ሶርስ አትፈጠርም ያልኩበት ምክንያት የሆነ ሶርስ አለ። እግዚአብሔር መነሻ አለው። እግዚአብሔር መነሻ አለው የለውም? እሱ ላይክ ሶርስ አለ እያልኩ እኮ ያለ ሶርስ እኮ ሶርስ ምንድነው? which means ሶርስ አለ ማለት ነው። አሁን እኮ ላይክ እየጠየቅኩ አንተም እኮ ላይክ እየወሰድከው ነው ወደ ጎን ላይክ ጥያቄ ሆነ ጥያቄ ላይክ እየመለስክልኝ ነው ማለት። እሺ እኔ ላስረዳ። ቃል ማለት አሁን ለምሳሌ ከኔ ውስጥ የሚወጣ ነገር አልክ። ይሄ ካንተ ውስጥ የሚወጣ ነገር ያንተ ቃል እንጂ ያንተ ባህሪ ያንተ መገለጫ እንጂ አንተ አይደለም አይደለ? አንተ አይደለም። እግዚአብሔርን በመጀመሪያ ቃል ነበረ ስትል ከየሆነ አካል የሚወጣ ነገር ማለት ነው። ከየሆነ አካል ወይም ተናጋሪ የሚወጣ ቃል ነው እያልክ ነው። ስለዚህ ከእግዚአብሔር በፊት እግዚአብሔርን ያመነጨ አካል አለ እያልክ ነው በአንተ አነጋገር። በመጽሐፍ ቅዱሱ አጻጻፍ ራሱ እንደዛ ነው። ገብቷል? አንተም እንደዛ ነው ያልከው። ስለዚህ ማን ነው? ሌላ ጥያቄ አለ። ለምሳሌ አልመጣህም እኮ ወደ የማይታይ ነው። እኔ ምን ይላል መሰለህ? አስረጅኝ፣ ደስ ይለኛል። ኦኬ ላስረዳ። አሁን ይሄ ቃል ከሌላው ቃል እንዴት እንደሚለይ ታስረዳኛለህ። እኔ ባይብልን በባይብል አስረዳለሁ ማለት ነው። የጠየቀኝ ጥያቄ ደስ ባለሽ ችግር የለውም፣ አስረጅኝ ብቻ። ኦኬ መዝሙረ ዳዊት ምዕራፍ 33 ከቁጥር 4 ምን ይላል መሰለህ? እግዚአብሔር ቃል ቅን ነውና ስራውንም በሁሉ በእምነቱ ነውና ይላል። ምን ይላል? የእግዚአብሔር ቃል ቅን ነው። መዝሙረ ዳዊት 148 ከቁጥር 5 ላይ እርሱ ብሏልና ሆነም፣ እርሱ አዟልና ተፈጠሩም፣ እግዚአብሔር ስም ያመሰግኑትማል አለ። አንደኛ ጴጥሮስ ምዕራፍ 1 ከ5 ላይ የጌታ ቃል ግን ዘላለም ይኖራል፣ ወንጌልንም ይሰብካቸዋል፣ ቃል ይህ ነው ይላል። ኢሳይያስ 55:11 ላይ ቃሌ በከንቱ አይቀርም፣ ይሁን ያልኩት ይሆናል፣ እንዲሁም ይፈጥራል ይላል ማለት ነው። እርግጠኛ አይደለሁም ግን በከንቱ አይቀርም ይላል። እና ይሄ ቃል የአምላክ ንግግር ነው። የአምላክ ንግግር ቃሉ ወደ አንድ ግዑዝ አካል ንግግሩ አይደለም የሚፈጥረው። ዘፍጥረት ላይ አንብበህ ከሆነ ሁን በእስቲ ላይ ይሆናል አይደለ? ስለዚህ ኢየሱስ ጋር አይደለም። ኢየሱስ ጋር ደግሞ ስንሄድ የሐዋርያት ሥራ 13:23 ላይ ምን ይላል? እንደ ተስፋው ቃል እሱ ከእስራኤል ዘር ኢየሱስን አመጣ ይላል።
የምን ቃል ነው ካልከኝ ደግሞ ገላትያን 3:16 ላይ ለአብርሃም ቃል ገብቶለን ነበር ኢየሱስ። ስለዚህ ማንንም አብ ቃል ገብቶለን ነበር፣ ኢየሱስን አመጣ። ይህ ቃል ከሌላው ይሄ ከዘረዘርኩልህ ቃል በምን ይለያል? ይህ ቃል ማለት ነው አሁን እዚህ በዘረዘርክ መዝሙረ ዳዊት ላይ፣ ጴጥሮስ ላይ፣ መዝሙር ላይ፣ ኢሳይያስ ላይ የዘረዘርኩልህ ቃሉ ንግግር እንደሆነ አረጋግጥኩልህ። አሁን አንተ ደግሞ ይህ ቃል ከዚህ ቃል እንዴት መለየቱ እንዴት እንደሚለይ ደግሞ አረጋግጥልኝ። ጨርሻለሁ። ኖ እሱ ሳይሆን ይለያያል ሳይሆን እኔ እኮ አሁን እኮ ቃል የሚባለውን ነገር እዚህ ጋር ስለዚህ ላይ የማይለይ ከሆነ እንደዚህ የማይለይ ከሆነ ማለት ነው። ስለዚህ ቃሉ ንግግር ነው በሚለው ባይብልን አንተ ያልከኝ በባይብል አስረዳው ማለት ነው። ሰዎች አሁን ሳይፈጠሩ የተጻፈውን የሆነ እዛ ጋር ምናምን ነገር ፈጣሪ ያለውን ቃል የጻፈው ማን ነው? ሰው አልነበረም በዛን ጊዜ አይደለ? እንደዚህ እኔ ልንገርክ ማስርከና ማስረጃ ቃል ሲባል የትኛው እንደተፈለገበት ማለት ነው። እንደ ባይብል ማለት ነው። ያው ጀስት ክርስቲያኖች የሚያነሱት ነገር እንተውና ክርስቲያኖች ያው የማይገናኘውን ነው እንደማገናኘት የሚሞክሩት። እሱም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ያለውን ማለት ነው። ከዛ በኋላ ከቁጥር 14 ጋር ካለው ጋር ለማገናኘት ይሞክራሉ። ግን ሁለቱም የተለያዩ ናቸው። በመካከላቸው ብዙ ሀሳቦችን ያነሳል። ከአንድ ጀምሮ እስከ 4 ባለው ማለት ነው። ለምሳሌ ስለ እውቀት ያነሳል፣ ስለ መጥምቁ ዮሐንስ ምናምን ስለነዛ ያነሳል። ወርዶ ቁጥር 14 ላይ ቃልም ስጋ ሆነ እያለ ስለ ኢየሱስ ማውራት ይጀምራል ማለት ነው። የትኛው ቃል ነው ስጋ የሆነው የሚለውን ነገር ስንመለከት ገላትያ ምዕራፍ 3 ቁጥር 16 ላይ ይናገራል። ምን ይላል? ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮች ኃይልም ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው አለ። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ኦኬ፣ ለአብርሃምና ለዘሩ የቱ ጋር ነው የተነገረው የሚለው ነገር ስንመለከት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አህዛብ በዘርህ ይባረካሉ ቃሌን ሰምተሃልና እያለ አምላክ ለአብርሃም በእርሱ ዘር አህዛብ ወይም ደግሞ ህዝቦች እንደሚባረኩ ይነግረዋል ማለት ነው። ያው እዛ ጋር ጀስት ከእርሱ በኋላ ከአብርሃም በኋላ የመጡት የተነሱት ነቢያቶች በአጠቃላይ የእርሱ ዘሮች ናቸው። ከኢስሐቅና ከእስማኤል ዘር የሆኑ ማለት ነው። ከነሱ የልጅ ልጆች ናቸው። ያው እዛ ጋር ስፔሲፊካሊ አድርጎ ለኢየሱስ ነው ቢልም ጳውሎስ እንደዛ ቢልም ዋና የተፈለገበት ነገር ለአብርሃም አምላክ ቃል ገብቶለት ነበር። ምን አይነት ቃል? የምድር አህዛብ በዘርህ ይባረካል የሚል ቃል ገብቶለት ነበር። ስለዚህ ስለዛ ቃል ነው የሚያወራው። ስለዚህ የተስፋው ቃል ነው። ቃልም ስጋ ሆነ አለ። ለዛ ነው አንደኛ ዮሐንስ መልእክት መሰለኝ ካልተሳሳትኩኝ ወይ ራእይ ላይ ምዕራፍ 16 ቁጥር 19 አካባቢ እርሱም የእግዚአብሔር ቃል ይባላል እያለ ስለ ኢየሱስ ይናገራል ማለት ነው። ስለዚህ የተስፋው ቃል ነው ሲጠበቅ የነበረው ቃል ስጋ ለብሶ በሚመጣበት ጊዜ ቃልም ስጋ ሆነ እያለ ይናገራል ማለት ነው። የትኛው ቃል ነው? በተስፋ ቃል ደረጃ ሲጠበቅ የነበረው ነው። በነገራችን ላይ አይሁዳውያን እኮ ይጠብቁት ነበር። ዮሐንስ ወንጌል ምዕራፍ 1 መመልከት ትችላለህ። መጥምቁ ዮሐንስ በመጣ ጊዜ ምዕራፍ 1 ላይ ማለት ነው። አይ ቲንክ ከቁጥር 22 አካባቢ መሰለኝ ከቁጥር 22 ያለ መሰለኝ ምን አለ? መጥምቁ ዮሐንስን ባገኙት ጊዜ ይጠይቁታል፣ አላወቁትም ነበርና ከዛም በኋላ ምን አሉ? አንተ ማነክ አሉት። ማነክ? ክርስቶስ ነህን? ነብዩ ነህን? ኤልያስ ነህን? እያሉ ይጠይቁታል። ክርስቶስ ነህን የሚል ነገር። ስለዚህ ከየት አገኝተዋል የሚለውን ነገር እነዚህ እንትኖች ከየት አገኘው ብለን ስንጠብቅ ጀስት አምላክ ቃል ገብቶላቸው ነበር፣ ይጠብቁ ነበር። መሲህ አዳኝ እንደሚመጣላቸው ይጠብቁ ነበር። በተስፋ ቃል ደረጃ ተነግሯቸው ነበር ነው። ስለዚህ ያ የተስፋ ቃል ስጋ ለብሶ በሚመጣበት ጊዜ ወይንም ደግሞ ከድንግል ማርያም በሚወለድበት ጊዜ ቃል ስጋ ሆነ አለ ማለት ነው። ስለዛ ቃል ነው እንጂ ጀስት ነገራቶችን ስለሚፈጥርበት ወይንም ደግሞ ከአምላክ አፍ ስለሚወጣው ቃል አይደለም። ያ ሁለቱን እንነጣጥልልህ። አንደኛው የተስፋ ቃል የሚለውን ነገር ያው አሁን ነግሬሃለሁ። ኦኬ፣ አምላክ ቃል ሲባልስ የሚለውን ነገር ስንመለከት ዮሐንስ ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣
ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ይናገራል ማለት ነው። ኦኬ ከዛ ቁጥር 3 ላይ ይወርድና ሁሉም በእርሱ ሆነ አለ። በምንድን ነው የሆነው? በቃል። በየትኛው ቃል የሚለውን ነገር ስንመለከት ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲሁ ይሆናል አለ፣ የሻሁትንም ያደርጋል። ከአፌ የሚወጣው ቃል አስምርበት። ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የሻሁትንም ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም አለ። ከአፉ ፐርሰን የሆነ ነገር ይወጣል እንዴ? ቅዋሜ ያለው ነገር ወይም ደግሞ ማንነት ያለው ነገር ይወጣል እንዴ ከአምላክ አፍ? አይ አይደለም፣ ንግግር ነው የሚወጣው። ስለዚህ ከአፉ በሚወጣው ቃል ነገራቶችን ይፈጥራል። ለምሳሌ አንድ ማስረጃ ልስጥ። ዘፍጥረት ምዕራፍ 1 ቁጥር 3 ላይ ከተመለከትክ አምላክም ብርሃን ይሁን አለ፣ ብርሃንም ሆነ አለ። አየከር አምላክ ምን አለ? ብርሃን ይሁን አለ፣ ብርሃንም ሆነ አለ። ከአፉ ይሁን የሚለው ቃል ወጥቷል። ስለዚህ ይሁን በሚለው ቃል ነገራቶችን ስለሚፈጥር ቃል ምንድነው? ሁሉም በእርሱ ሆነ አለ። አያችሁ አይደል? ስለዚህ ቃል ሲባል ሁለት አይነት ቃል አለ። እግዚአብሔር ቃል ተብሏል የሚለው የኢየሱስ አለ። ሁለተኛ ደግሞ ስፒች የሆነ ንግግር የሆነ ነገራቶችን የሚፈጥርበትን የሆነ ንግግር አለ ማለት ነው። ስለዚህ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ስለ ስፒች ነው። ነገራቶችን ስለሚፈጥርበት ቃል አምላክ ዘንድ ነበረ። ከዛም በኋላ ነገራቶችን ማድረግ በሚፈልግበት ጊዜ ይሁን ይላል። ትንቢተ ኢሳይያስ ላይ አስቀምጬልሃለሁ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል አለ። ከዛም በኋላ ነገራቶችን ሲፈጥር ዘፍጥረት ላይ አምላክም ብርሃን ይሁን አለ፣ ብርሃንም ሆነ አለ። አየካር ብርሃንም ይሁን አለ፣ ብርሃንም ሆነ አለ። ስለዚህ ሁለቱም የተለያዩ ናቸው። ስለዚህ የአምላክ ቃል ከአምላክ የወጣ ሲባል ጀስት አምላክ የላከው ነው፣ ሌላ ነገር አይደለም። ያ ነው የሚያስረዳው። ግልጽ ነው። ተጨማሪ ማስረጃ ከፈለክ እኔ እሰጣለሁ፣ አጣራልካለሁ። ኸይር። ሙስሊም ነህ ግን አንተ ወንድሜ? እኔ ሙስሊም ነኝ። የእውነት በጣም ፈጣሪ ባለ ላይ ጨምሮ ይስጥህ፣ ባለ እውቀት ላይ አመሰግናለሁ በጣም የእውነት። ለምን ትስቃለህ? አይ ምንም እያንዳንዱ ቃል እያወጣሽ አይ እኔ እንደውም በጣም ብዙ ማስረጃዎች ላመጣልህ እችል ነበረ፣ ግን ስራ ቦታ ነኝ። ቆሜ ወደዚህ ሰው እያስተናገርኩኝ ምናምን ነው እያወራሁ ያለሁት እንጂ በጣም አመሰግናለሁ። እንደውም ነቢያቶች ራሱ ይሁን ሲባል እውነትም ፐርሰን በሆነ ነገር ነው ወይ የሚለውን ነገር ራሱ ተጨማሪ ማስረጃ መመልከት እንችላለን። ኢየሱስ ከመምጣቱ በፊት ስለነበሩት ቃሎት ማለት ነው። ለምሳሌ ኦሪት ዘዳግም መመልከት እንችላለን። መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ምዕራፍ 148 ላይ መሰለኝ 145 ቁጥር 5 ላይ እርሱ አዘዋልና ሆኑ፣ እሱ ተናግሯልና ጸኗል። አየካር እርሱ አዘዋልና ሆኑ፣ እርሱ ተናግሯልና ጸኑ እያለ ይናገራል። አየካር ስለዚህ የሆነው በምንድነው? ነገራቶች የሆኑት በንግግር ነው፣ በስፒች ነው። ይሁን በሚለው ቃሉ ነው እንጂ ጀስት ፐርሰን በሆነ ቃል ፐርሰን በሆነ ነገር አይደለም። ይሄ እኮ ከባድ የሆነ ነገር እኮ አምላክ ይሁን ሲል ፐርሰን የሆነ ነገር ካፉ ዘሎ ይወጣል ማለት ይማጭ ና። እሺ ያ ነው የምትለው ነገር ካለ እኔ የምተኛበትን ሰዓት ስለደረሰ እኔ መተኛ ስላለብኝ ተኛለሁ። እኔ ወዳቸዋለሁ። ፍቅርም ውስጤ ላይ ይኖራል እና እዚህ ጋር ብለያችሁ ደስ ይለኛል። ተመልካቾቻችን ለዛሬ ነበረን ቆይታ ይህን ይመስል ነበረ። አንዳንድ ሰዎች ሲዘረሩ፣ አንዳንዶቹ ደግሞ ሲዘርሩ ነበረ። አንዳንዶቹ ደግሞ ልክ እንደ ዲዚ በአምላክ ሶስትነትን ግራ ተጋብተው ዜጋ ጠይቀው ደግሞ ይመልሱላቸው ደግሞ ሙስሊሞች በመሆናቸው ተገርመው ይሄዳሉ። እኔም ቀስ ብዬ ወጥቼ አተኛለሁ እና ብትወጡ ምን ይመስላችኋል? በፍቅር ብትወጡ ምን ይመስላችኋል? ሰላም ዋሉ። አመሰግናለሁ ስለነበረን ጊዜ። አንተ ግን ሰው ላይ አስረዳ በስነ ስርዓት አይደለም፣ ግድ የለህም መመላለስ አለብህ። ዲዚ እንዳጠፋ ዲዚ መጠየቅ ስላለብኝ ነው። አብሽር ወይ ሾቤት ፎሎ አድርጌሃለሁ። ፎሎ ባክ መልስና ኢንሻአላህ ከተገናኘን ብዙ እናወራለን። ኸይር ብዙ ማውራት እንችላለን እያንዳንዱ ነገራቶች። ኸይር ባቢ እናመሰግናለን። ፋኒዬ በቃሽ፣ ይመችሽ። እሺ መልካም። እሺ ይመቻችሁ።
ወይኔ ድምፁ ሲጠፋ እንዴት ደስ እንደሚል። ውጡ ውጡ፣ እናንተም ትንሽ ብትወጡ ደስ ይለኛል። አትወጡም? ሳታፈርጠን ትላለህ፣ ሳሰብረን እኔ ላስ ላድርግበት እንጂ ትንሽ በቃ ላይ ጠብቅ። መግቢያና እባካቸው አንብቡ። አንድ ነገር ልበላቸው፣ አንብቡ። እሺ ማንበብ ያ ሙሉ ሰው ያደርጋል ያለው ሰው እንደኔ የሚያነብ የለም። የሚገርም ነገር የሆነ ነገር ሳገኝ በቃ እንትን አድርገዋለሁ፣ ሳላረጋግጥ አላርፈምና ጂሰስ ኢየሱስ ጌታ ነው። ተመለስ። እሺ ይሄን ላስላስ ላድርግ። ራሱን የመጣው ነጋሽ አቤት አቤት፣ ሰላም ሰላም፣ ልትወጡ ነው? እንዳን አይ ችግር የለም። ነጋሽ ምን ማለት ነው? ያው የሚነግስ ማለት ነው። ነጋሽ ማለት የምነግስ ማለት ነው። አንተ ማን ላይ ነው የምትነግሰው? ያው ሰይጣን ላይ ነግሳለሁ እኔ በአተሳሰብ ፋሚሊ። ግን አሁን ክርስቶስ ራሱ ባሪያ ነበረ። ይሄን ታምንበታለህ? ኢየሱስ ክርስቶስ አረ ባይዘው እኔ የልጁን ሐሳብ ነው የምጋራውና ልክ ነው። የእግዚአብሔር አገልጋይ ነው። ምንም ክርስቲያን ነኝ፣ ግን ሐሳቡ መጽሐፍ ቅዱሳዊ ትምህርት ይሄ ነው። ክርስቶስ የእግዚአብሔር ባሪያ ነው። ምን ማለት ነው? ይሄ ግልጽ መጽሐፍ ቅዱሳዊ ንግግር እኮ ነው። ያንተ ሳይሆን መጽሐፍ የሚለው። አይ መጽሐፍ ቅዱስ እንደዛ ነው የሚለው። ባሪያዬ ምርጤ ምናምን ነገር ይለዋል ክርስቶስ እግዚአብሔር። ስለዚህ ባሪያ ነው አይደለም ነው በል ነው እንጂ ምን ማለት ነው? እንዴት ትክዳለህ? መጽሐፍ ያለውን እላለሁ። አልክድም። ክርስቶስ ደግሞ እኔ ከራሴ ምንም ላደርግ አይቻለኝም፣ ምንምም ከራሴ አልናገርም ይላል። ልክ ነህ። ስለዚህ ምንድነው ታዲያ አቅሙ የቱ ጋር ነው ያለው? አምላክነቱ ይሄ ክርስቶስ የሚባለው ሰውዬ እኔ ባይዞ የጸጋ አምላክነት ነው እንጂ የባህሪ አምላክነት አለው ብዬ አላምንም። ዘጸአት ምዕራፍ 7 አንብበሃል? እንዘርራቸው ብዬ ነው። ትሪኒቲ ዛሬ ትክክለኛ አንባቢዎች እየገቡ ነው ማለት ነው። እኛ ጋር የማይገባ ሰው የለም። ያው ሰው ስለሚክድ ነው እንጂ ሳቢር ሰው ስለሚሸምመው ነው እንጂ እኮ እውነቷን እኮ ያውቃታል እኮ ታውቃለህ። አይ መሸመም አይደለም፣ መሸመም ሳይሆን እዚህ እኮ ማለት ነው ምን መሰለህ፣ እውነት የሚናገር ሰው ለምን እንደሚመጣ ታውቃለህ? እኛ ጋር ማለት ነው ሐቂቀተን ወላሂ ሙስሊሞች ቤት ሲገቡ ማለት በጣም ነው የምንንከባከባቸው ማለት ነው። ሐታ እየተሳደቡ ምናምን የሆነ ጥያቄ መመለስ ሲያቅታቸው ቀጥታ ወደ ስድብ ይገባሉ ማለት ነው። ግን እኛ ግን ያለው መጽሐፉ ላይ ያለው ሪያሊቲ የነሱ መጽሐፍ ማለት ባይብላቸው ላይ ያለውን ሪያሊቲ ለማስረዳት በቃ ሰው ሹሩሩ ነው የምንላቸው ማለት ነው። ለዛ በቃ እንድንለማመጣቸው ምናምን ነገር ይፈልጋሉ። ያው ቢድኑ ለራሳቸው ነው፣ ባይድኑም ለራሳቸው ነው። ግን እኛ ሐቁን ለማድረስ እውነታውን ለማድረስ መጽሐፋቸው ላይ ያለውን ሪያሊቲ ለማድረስ በቃ ሹሩሩ እንላቸዋለን። እዚህ ግን ሲመጡ በቃ ልካቸውን ይዘው ያለውን ነገር አለ ብለው የሌለውን ነገር የለም ብለው ብቻ ደስ ይላል። ልካቸው ስለምትነግሯቸው ማለት ነው። እና በርቱልን ያኑር። ምክንያቱ የ65 ሃይማኖት ህጋችን ኦሪት ነው እና አንድ ሰው ውሸት ከዋሸ የሌለ ነገር ካወራ አንገቱን ቆርጠህ ገሃነም ከተህ የፈርዖን ጫማ ጠራጊ ማድረግ ነው ህጋችን ነው እንጂ እዚህ ጋር መጥቶ ሌላ ጥላቻ እንትን እላለሁ ይሄ ተረት አወራለሁ ስለ ስላሴ ራሱ ሳይገባው ሰውን አስረዳለሁ ሰው ሰብካለሁ ምናምን ነገር አይፈቀድም። ገብቷል? ሰው እንደዚህ ነው። ባለፈው አልነበርክም እንጂ በቃ አብዛኛው ሰው እንደዛ ነው። አሁን የክርስቶስ አምላክነቱ በቃ ሰው እንትን እያለው ነው። በቃ አምላክ አይደለም ክርስቶስ የሚባለው ሰው ይሄ አምላክ አይደለም። አምላክማ ነኝ ማለት ነበረበት። ራሱ አምላክ ሆኖ አምላክ ማድረግ የሚገባውን ነገር ማድረግ ነበረበት እንጂ እንደ ባሪያ ኑሩ፣ እንደ አገልጋይ ኑሩ፣ እንደ ነብይ ኑሩ፣ እንደ ሰው ኑሩ፣ እንደ ሰው ተወልዶ ወሸላ ኑሩት ልብስ ለብሶ ወሸላውን ተገርዞ እንዴ እህል በልቶ ተጸዳድቶ አምላክ ነው። ኧረ ይደብራል፣ በእውነት ይደብራል። እንደዛ አይነት ነገር አይሰራም። ምርጡ አጋጣሚ በነገራችን ላይ ያሳልፈው መሰለህ ብሮዬ መሰለህ ሐሳቡ አሁን መጽሐፍ ቅዱሳዊ ንግግር ልክ አንተ እንዳልከው ነው። ግን በእስልምናም ቢሆን ነብዩ ላይሳ በጣም ክብር ያለው የእግዚአብሔር ነብይ ነው።
ይሄ ሀቅ ነው። በእናንተም ዙራ ማለት የምዘበትበት ሳይሆን ትክክለኛ የእግዚአብሔር ነቢይ ነው። ይሄን ልትቀበሉ ይገባል። ማንም ሊያንቋሽሽውና ልናገረው አይገባም ብዬ አምናለሁ። ነገር ግን ክርስቲያኖች የሚያስተምሩት ትምህርትና አንዳንድ የተሳሳቱ 100% አሉ። በእስልምና አንግል ደግሞ እሱም ትንሽ የማሳነስ ባህሪ አለና እሱ ቢስተካከል አንተ ያልከውን ሀሳብ ይጋራል። እግዚአብሔር እኮ አላህ ከሙታን እንዳስነሳው እኮ ይናገራል አይደለ እንዴ ቁርአን ራሱ። ስለዚህ ተነሺና አንሺ አለ። ይሄ ደግሞ ይሄንን መቀበል አለብን። ተነሺና አንሺ በእነሱ የለም። አልሞተም፣ አልተሰቀለም። እንደው እነሱ የሚሉት ክርስቶስ መሞት ስለማይገባው አምላኩ ስለሚወደው ወደ ራሱ ወሰደው አነሳው ነው የሚሉት። ሞት አይገባውም፣ በጠላት ሊገደል ስለማይገባ ወሰደው ይወደዋል ነው የሚሉት። ተገለላለ እንዴ? በእነሱ እንደዛ አይነት ነገር የለም። የሞትን ጣር አስወግዶ አስነሳው ይላል። ስለዚህ የተነሳው ባይብል ላይ ነው። እሱ ባይብል ላይ ነው። ባይብል ላይ ነው። እሱማ እነዛማ ተዋቸው። እነሱ እኮ የሰው ትምህርት ነው ማለት ማንም ማይም አምጥቶ የራሱን ንግግር የራሱን አስተምሮ የምር እኮ ነው። በዚህ በሰሜኑ ያለውን ችግር ታውቁታላችሁ። ምንም አውቀው እኮ ነው። ከፈለገ ይጨምራል፣ ከፈለገ አሁን ትሪኒቲ የሚባል ሀሳብ ራሱ ከየት እንደመጣ አይታወቅም። የሰይጣን ትምህርት ነው። ባይዞይ ይሄን መቀበል አይ ጀስት ባለው ነገር ስህተት እንደሆነ ለማስረዳት ነው። በዚህ ልክ ምናልባት ሊሰማቸው ስለሚችል በዚህ ልክ መናገር ጥሩ አይደለም። አላህ ሂዳያ ይስጣቸው ብሎ። ኧረ ሳቢር እንደዛ የሚባል ነገር የለም። እውነት የገባው ሰው ከመጣኒ አስተናግዳለሁ። የፈለገውን ይበል። ለምን መሰለህ ቅድም ነግሬሃለሁ። አይ እንደዛ ሳይሆን እሺ አንድ ምክንያቴን አዳምጠኝ። ዛሬ ላይ እንዲህ ብለህ የምትናገር ይሄ ስላሴ ምክንያቱም የእነሱ ቤዛቸው ነው። ስላሴ የማያምን የሆነ አካል ምንድነው መናፍቅ ነው የሚባለው ማለት ነው። ስለዚህ ዛሬ ላይ በዚህ ልክ ስትናገር ከሰሙ ሁለተኛ እዚህ ቤት ድርሽ አይሉም። ያ አልመጡም ማለት ደግሞ ያለውን ሪያሊቲ መጽሐፋቸው ላይ ያለውን ሪያሊቲ የነቢያቶች አስተምሮ ሳይደርሳቸው ይቀራል። ገባከረ? ስለዚህ ጥንቃቄ አድርገን ሪያሊቲውን ለማድረስ መጣር ነው እንጂ እንዲህ ከተናገርክ ሳቢር ቅድም እኔ ፕሮቴስታንቶች ስለጠለጣቸው ነበረ። ነጋሽ ደግሞ ፕሮቴስታንት ነው፣ መጣይ እየለጠለጠ ነው በተራው። በኦርቶዶክስ ደግሞ ይመጣል እንደፈለገ ይናገራል። ምንም ችግር የለውም። እንደዚህ አይነት ተቀባይነት ያለውን ሀሳብ ካነሳ ማንንም ሰው መጥቶ የፈለገውን የማለት መብት አለው። ሳቢሪ ምንም ችግር የለውም። ስለዚህ ሰው ደግሞ ወደደም ጠላም ይመጣታል። ወደደም ጠላም መጥቶ እዚህ ጋር እኛ ጋር ይወያያል፣ ቁም ነገር ያወራል፣ በትህትና ይግባባል እንጂ ቤቱ ላይ ቁጭ ብሎ ሰብቆ የሚሰብከው ስብከት የለም። እና ነጋሽ ወይ ቀጥል፣ ሐሳብን እሰራትና እንውጣ። እሺ አመሰግናለሁ። እና ቅድም ማን ነው ሳቢር ነው ሲናገር የነበረው ስለ ዮሐንስ ወንጌል ምዕራፍ 1 አስመልክቶ የተናገረው ትምህርት በጣም ድንቅ ትምህርት ነው። በቃ ትክክለኛ በሁለት በኩል እንዴት እንደፈታው በቃ እኔ ቆይ ሙስሊሞች ከክርስቲያኖች በላይ መጽሐፍ መረዳታቸው እየገረመኝና እየሳኩ ነበር። እና ዞሮ ይሄ ለምን አሰልምም ታዲያ? ለምን አሰልምም? ለምን ምን አልክ? ለምን አትሰልምም? እነሱ በጣም የምታደንቃቸው ከሆነ ለምን አትሰልምም? ማልሰልምበት ምክንያት አለኝ። ሌላ ጊዜ ልናወራ እንችላለን። እሺ ሌላ ጊዜ እናወራበታለን። ሌላ እሱን ከመለስክልኝ ጥያቄዎችን ከመለስክልኝ እስቲ እናወራበትና መቼስ ችግር የለም። ሳቢር ጋር አውሩ። እኔ ጋር ሳልሆን ሳቢር ጋር አውሩ። በቃ ይመች። ሳቢር ጋር አውሩ። ሳቢር ስለ አዳም ስለ ነብዩ አዳም
ስለሱ ነገር አጥንቶ ይምጣ፣ ችግር የለውም እናወራለን ሌላ ጊዜ። ጥያቄ ምን ነው? ችግር የለም። ያላጠኑት ነገር የለም። እነሱ ግን ተሸክመው ብትሄድ ጥሩ ነው ሳቢሪ። አይ እኔ ኦልሬዲ እንትን ውስጥ አስገብቼዋለሁኝ። ያው እሱ የሱ ፈቃደኝነት ነው የሚጠበቀው። አይ ተነጋገርን። ፎሎ መልስና ችግር የለም በደንብ አድርገን እናወራለን። ቴሌግራም ላይ ብዙ ጊዜ ማዘወትረው እዛ ነው። ምክንያቱም ማስረጃ እንደፈለክ የሚገጥም ነገር የለም ቴሌግራም ሲሆን ማለት ነው። እንደዚህ መዳረቅ የለም። እና በመረጃ አንተስ እየተባልክ ነበረ ባቢ። በመረጃ ችግር የለውም እናወራለን። አንተስ ለምን አትሰልምም እያልክ ነው እያሉክ ነው ከታች አይደለም። እኔ እኮ ልጅ እኮ በጣም ተገርሞ እየመሰከረ ነው። ገብቷል። ከኔ በላይ ነው እየመሰከረ ያለው እንትን ካለ። ስለዚህ እንደዛ ከሆነ የነሱ ቦታ አለው፣ ቦታ ይሰጡታል። እንደዚህ ነው አለ። ስለዚህ ምን ልበለው ታዲያ? ችግር የለውም። ምናልባት አሁን ላይ ክርስትና ላይ ያለው ነገር አንብቦ ጨርሶ ሊሆን ይችላል፣ ተረቶት ይሆናል፣ አረዳዳችን አንድ ሆኖ ሊሆን ይችላል። ስለዚህ እስልምና ላይ